ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። ኦኬ እንዳልከው ነው እንግዲህ ከሩቅ ሆኖ ሲታይና እንደኔ ደግሞ ውስጥ ገብተህ ስታየው መልኩም እይታህም ዕውቀትህም ይለያያልና ታቦት ብለው የሚያዘጋጁት ያው የሚሉት ነው ምለው እኔ ምክንያቱም ስለማላምን በአዲስ ኪዳን ታቦት ተቀርጾ ካህናት የሚሸከሙት 2-3 ሰው በነ ሚካኤል በነ ገብርኤል ስም የተዘጋጀ ምናምን እንዲህ የለም መጽሐፍ ቅዱስ ላይ። ይሄ የሰው ስርዓት ነው። መጽሐፍ ቅዱስ ላይ የሌለን ነገር በስምም አንጠራም። እኛ በአዲስ ኪዳን ታቦት ብዬ ለመጥራት አልደፍርም። ምክንያቱም የሰየሙት እነሱ ስለሆነ ታቦት ብለው የሚጠሩት በሚለው ነው ምገልጸው። ግን እኔም በዛ በነበርኩ ጊዜ ታቦት እያልኩ ነበር ምጠራ። እኔም ራሴ እዛ በነበርኩ ጊዜ ታቦት ነው ብለው እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው እና እሱ ላይ ቅርጽ ይቀረጻል። የሚቀረጸው ቅርጽ ለምሳሌ የመልአክ ከሆነ ታቦቱ ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። መርካቶ አካባቢ የሚሰሩ አሉ፣ በየገዳማቱ የሚሰሩ ባለሙያዎች አሉ። አብዛኞቹ ከቅስና ከድቁና ማዕረግ የተሻሩና ውስጡን የሚያውቁ ሚስጥር አያወጡም ብለው የሚጠበቁ ሰዎች ናቸው እንዲሰሩ የሚፈቀድላቸው እና ታቦቱ የሚካኤል ከሆነ ያው የመልአክ ስዕል የሆነ የሚመስል ነገር ይሰራሉ ማለት ነው። ከዛ ከስሩ ዝንቱ ታቦት ዘቅዱስ ሚካኤል ውእቱ አይተዋል። አንተ በትክክል ገልጠህ እኔ ብዙ ነው ያየሁት ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁኝ። ቄስ ከሆንክ ትገልጥና በደንብ ጨርቅ ይሄ የሚለብሰው ጨርቅ ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት። ቄሱ ራሱ ይቀባዋል። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል ታቦት ተብሎ በግዕዝ ዝንቱ ታቦት ዘቅዱስ ሚካኤል። ከዛ የሚያስቀው ነገር ደግሞ ምንድነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው። ማናቸው? ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር፣ ልክ ግለሰቦች ማለት ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረት የሆነ ነገር ያደረጉ ያቺን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል። ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም በዛ ላይ የሚቀረጸው የነ ወለተ ማርያም የነ ተክለ ማርያም ስም ሁሉ አለው ማለት ነው። ይሄ በትክክል የሚታወቅ እንደውም በቅርቡ አሁን ቪዲዮውን አታች ማድረግ ትችላላችሁ እዚህ ላይ መረጃም ስለሆነ ብፁዕ አቡነ ኤርሚያስ የሚባሉ ሊቀ ጳጳስ ሰሞኑን ስብሰባ ላይ ያወጡት በጣም አደገኛ የሆነ መረጃ አለ። እኔ አሁን እዚህ ወንጌላውያን ጋር ሆነው በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ። በነገራችን ቢዝነሱን አልተውትም እንዴ! እዛ ያሉ በታቦት ይሰሩ የነበረውን ቢዝነስ ወደዚህ ቀይረውታል። ታቦት የሚሉ ሰዎች አሉ እና ወይ እንዴ! እኔ እኮ ጥለው የወጡ ነው የሚመስለኝ እንጂ እስካሁን ድረስ ታቦቴ ብሎ የሚጠራኝ አጋጥሞኝ ያውቅ። በጣም ነው የተደነኩትና ለታቦት ክርክር የሚቆሙ ሰዎች አንደኛ አላወቁትም፣ አላዩትም። ሩቅም ሆነው ቅርብም እዛም ኦርቶዶክስን በነበሩ ጊዜ አሁን አንተ እንዳልከው በቃ በውጪ ሆነው ጥምቀት ሲሆን አጅቦ በመውጣት ምናምን እንጂ እንደኔ ገልጠው አላዩትም። እኔ እኮ አጅቤ ያውቃለሁ አይደለ? ጥምቀት ሆኖ አጅቤ ያውቃለሁ። አርሲ ነገሌን ያደግኩት ወዮ መድኃኔዓለም የሚባል አለ። እዛ ድረስ ታቦት እንወስድ ነበር። የጊዮርጊስ ታቦት አለ እና አጅቤ ያውቃለሁ እኔ ራሴ። ግን ያው እንዳልከው ተጠግቼ ነው የማላውቀው። እሺ አንድ ንጉስ ሚስታቸው የወጣች እሳቸውን ታማለች የሚባል ነገር ሰሙና ትልቅ ንጉስ ናቸው። ሰዎቹ ደግሞ ክፋታቸው ሄደው ለራሱ ለንጉሱ የእርሶ ሚስት እኮ የወጣች ደጅ ላይ ስሙትን ታጠፋለች፣ ምን እያለች እንዴ እያለች አሁን ብሎ ያው የጓዳ ሚስጥር የሚወራውን ይነግሯቸዋል።
ከዛ ተደጋጋሚ ሆነ ሲያዩት ጤና የሌለው አካሄድ እንደሆነ ገባቸውና ምን አገባችሁ እናንተ ታዲያ? እናንተ የምታውቁኝ ለብሼ እሷ የምታውቀኝ ተራቁቼ አሉ ይባላልና እኔ የማውቀው ተራቁቶ ነው፣ ሰዎች የሚያውቁት ደግሞ ለብሶ ነው። ስለዚህ ብናገር የሚያምርብኝ እኔ ነው። ይሄንን ግን ልክ እንደ ስድብና እንደ አመጽ አድርገው የሚቆጥሩ ሰዎች አሉ። እንዴ መጽሐፉ ቢነበብ ለምሳሌ የኢትዮጵያ ኦርቶዶክስ ስርዓተ ቤተክርስቲያን መጽሐፍን ቁጭ ብለው ቢያነቡት ታቦት እንዴት እንደሚቀረጽ በግልጽ ተቀምጧል። ምንም እኮ ጥፋት የለውም። እንዴ እነሱ ራሳቸው ራሱ የተናገሩት ነው። አሁን ያልኩ እንዴ እነሱ ራሳቸው ራሱ የተናገሩት ነው። አሁን ያልኩ ሊቀ ጳጳስ ምን አሉ? ገንዘብ የሚያመጣው ታቦት የቱ ነው እያላችሁ እየጠየቃችሁን ነው አሉ። ስብሰባ ካህናቱ በተሰበሰቡበት ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለት ሰሚ ነው እየተባለው ነው። ብዙ ቦታ ገብርኤል ታያለ ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ አዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ህዝብ አግዝ ይባላል። ምሳሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። ይሄን ለማረጋገጥ አሁን ያልኩህ ጳጳስ በግልጥ በቴሌቪዥን ቀርበው ጥንቆላም በታቦቱ ላይ ተሰርቶ ለጥቅም እንደሚውል አጋለጡ ማለት ነው። ሶ እኔን ነው አሁን መስማት ያለበት ሰው ወይስ ታቦት የሚል ፓስተር ነው? መርጦ መስማት ይችላል ማለት ነው። እኔ እየተናገርኩ ያለሁትን እውነት ጳጳሱ እየደገመው ነው። ገብቶሃል? አለ እሱ ማስረጃ አለ። የማርያም ታቦት የሚባል የለም አሉ። እንደውም እሳቸው ወጥተው እንዴ የሚደንቅ ነገር እኮ ነው እየሆነ ያለው። ባይዘው እንዲስተካከሉ አዋጅ የወጣባቸው እንዲታደሱ አዋጅ የወጣባቸው መጻሕፍት መጥተዋል። አሁን ለምሳሌ ገድለ ዮሐንስ በቅርቡ የኦርቶዶክስ መጽሐፍ አይደለም መወገዝ አለበት ተብሎ ተወገዘ። እኔ ይሄ የአገልግሎቴ ፍሬ ነው ብዬ አምናለሁ። ለዘመናት የጮኸው ጩኸት ፍሬ እያፈራ እንዳለ እያየው የሚድኑት ነፍሳት ለእኔ ምስክር። የማንንም ፓስተር ማረጋገጫ አልፈልግም። የማንንም ነቢይ ማረጋገጫ አልፈልግም። እኔ ውስጥ የሚመልሰውና የሚመራኝ የእግዚአብሔር መንፈስ ፍሬ እያሳየኝ ስለሆነ ፎሎ ማደርገው የጌታን መንፈስ። ስለዚህ ለውጥ እየመጣ ነው። ስብሰባ ተደረገ ለምሳሌ ከ5 ወራት በፊት እና ሊቃውንት የሚባሉት ተሰብስበው ሲያወሩ የነበረው እኛ በአደባባይ የምናጋልጣቸውን እነዚህን የሐሰት መጻሕፍት ገድላት፣ ታምራት፣ ድርሳናት የሚባሉ ከማይ ነው እንጂ ከምድር ጋር የሚገናኝ ምንም ነገር የለውም። ከመቅደሱም የሚጀምር ነገር የለውም። ከታቦትም ከመስቀልም ከማርያም የሚጀምር ነገር የለውም። ይህ ድነት ይህ ለውጥ ከክርስቶስ መገለጥ የተነሳ ወደ ውስጥ የመጣ ነው። ሰማያዊ ነው። ጥሪው በጣም በጣም ኃይለኛ ነው። እኔ በዚህ ልክ የራሴን አገልግሎት ከፍ ለማድረግ አይደለም። የሆነ አንተም ብዙ ምስክርነቶችን ሰምተ ሊሆን ይችላል። ራእይን ያየሁት ራእዩ ራሱ ክርስቶስ ዙፋን ላይ ሆኖ በዙፋኑ ደረጃ ላይ በጣም ትንሽ ሆኜ የልጅነት መልኬን እያየው ከአጠገቡ ከቀኙ ቁጭ ብዬ ነው ራሴን ያየሁት። መጀመሪያ ነው አይኖቼ የበሩ ጊዜ ማለት ነው። እንዲህ አይነት ልምምድም የለኝም። እኔ ለጌታ የተለየ ፍቅር አለኝ። በ7 ዓመት ያየሁት ራእይ አለ። በ13 ዓመት ላይ ያየሁት ራእይ አለ። ይሄ የመጨረሻው ግን እኔን 360 ዲግሪ ለወጠኝ። የተለየ ነው እና እጁን ነው የጫነብኝ። ጌታ እጁን ነው የጫነብኝ። ለመጀመሪያ ጊዜ መንፈስ ቅዱስንም ኃይል ፊል ያደረግኩበት ያቺ ቅጽበት ናት። በቃ የሚገርም መንፈስ ነበረ። የሚገርም ኃይል ነበረ። እስካሁን እንኳን በተናገርኩት ቁጥር ይነዝረኛል በሕያው እግዚአብሔር ፊት። በጣም የሚገርም ኃይል ነበረና ሰዎች ነበሩ ላይ ቤት ውስጥ ሰዎች ነበሩ። እኔ ቤዝመንት ነው ጸለይ ነበሩና ከዛ ተነስ እንደማለት በእጁ ሲነካኝ ስዞር ፊቱ በኃይል ነው የሚያበራው። እጄን እከልላለሁኝ እና በጣም ኃይለኛ ጨረር ነው የሚወጣው። በጣም ትልቅ ነው ደግሞ ዙፋኑም ትልቅ ነው፣ እሱም ግዙፍ ነው። ኢቭን እጁን እንኳን ወደ እኔ ሲያመጣው እያነሰ መጣ እንጂ የሰማይ ያክል ነው ማየው እጁን ሲያነሳው ማለት ነው። ታች ሆኜ
እና የኔ ትንሽነት የእሱ ትልቅነት አስደናቂ ነው በቃ። እና እንዲህ አይነት ልምምድ ኖሮኝ ያውቅ። ይሄ ከሰማይ ነው በቃ። ደግሞ ለውጡ ማለት ነው ለውጡ ራይታዌ የመጣ ለውጥ ነው። አልዘገየም። ድፍረቱ የአገልግሎት ይሄ የተከፈተው ሚስጥር የሰማይ ደጅ ሲከፈት ይሄ ስህተትንና እውነትን መግለጥ የመግለጥም ኃይል እና የመናገር ችሎታ እንዴ ይሄ እኮ ምንም ዝም ብሎ የሚመጣ ነገር አይደለም። እና ሰዎች ከምድር ጋር ሊያቆራኙት ይፈልጋሉ። በጌታ በኢየሱስ ስም የፈረሰ ይሁን። ይሄ ሰማያዊውን የጌታን መገለጥና የገባኝን እውነት ሰዎች አመድ ለማልበስ ይጥራሉ እንጂ ይህ የሰማይ ስጦታና ጸጋ ነው። እና የተበደልኩትን በደል ከዚህ በፊት እኔ አጋርቻለሁ። ኦርቶዶክስ እያለን ለማርያምም እየዘመርን ነው የተደበደብ ነው። ለምንድን ነው? እኔ በጣም የሚገርመኝ እሱ ነው። ለማርያም እየዘመርን ከደበደቡን ምንድን ነው ጥያቄው ማለት በምንድን ነው መነሻቸው ስትል ቅናትና መቀኝነት ክፋት ካልሆነ በስተቀር ሃይማኖታዊ የሆነ እንኳን የሆነ የሚያነሱት ነጥብ አልነበራቸው። የሚቀኑብን ሰዎች ነበሩ። እኛ ኦርቶዶክስም ሆነን ይቀኑብናል። እና ይሄ ተራ የሆነ አጋንንታዊ ጥላቻ ነበር ያኔ። ግን አሁን ባለኝ ማንነት ነገሮችን ወደኋላ መለስ ብዬ ሳይ ሰይጣን ያየው በነዛ በሚደበድቡን ሰዎች ውስጥ ሆኖ የሚሰራ መንፈስ